ሰላም የቻናላችን ቤተሰቦች፣ በዛሬ ትምህርታችን ደግሞ የአማርኛ ፊደላትን ከሀ ጀምረን እስከ ቸ የምናይ ይሆናል። ባየናቸው ፊደላት ደግሞ እንደዚሁ ቃላት እያነበብን እየተለማመድን እናያለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ ሁኑ። ከዚህ በተጨማሪ ደግሞ በኦንላይን መማር የምትፈልጉ ወይም ልጆቻችሁን ማስተማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም በየትኛውም የሶሻል ሚዲያ አማራጭ አናግሩን። በአጭር ጊዜ አማርኛ ማንበብ መጻፍ እንድትችሉ አድርገን እናስተምራችኋለን። እንዲሁም ህፃናት ልጆቻችሁን ማስተማር የምትፈልጉ የትም ሀገር ሆናችሁ ማስተማር ትችላላችሁ። ቪዲዮ ላይ ባለው ስልክ አናግሩን። በኦንላይን እናስተምራችኋለን ህፃናት ልጆቻችሁን። ቀጥታ ወደ ዕለቱ ትምህርታችን ስንሄድ እነዚህ ናቸው እንግዲህ ፊደላትን እንይ። መጀመሪያ ይቺ ማናት? ሀ ናት። ሀ ይቺ ሁ ይቺ ሂ ሂ ይቺ ሃ ይቺ ሄ ይቺ ህ ይቺ ሆ ሆ ናት። ሆ። እሺ በመቀጠል እነዚህ ናቸው። እሺ ይቺ ማናት? ለ ናት። ለ ይቺ ሉ ይቺ ሊ ይቺ ላ ይቺ ሌ ይቺ ል ከዛችኛው ማናት? ሎ ይቺ ሎ ናት። ሎ። እስቲ እንደገና እንያቸው። ለ ሉ ሊ ላ ሌ ሌ ል ሎ ሎ። እሺ ወደ ቀጣይ ፊደላት ስናልፍ እነዚህ ናቸው። እሺ እነዚህ ስናይ ደግሞ ይቺ ማናት? ሀ ናት። ሀ ይቺ ሁ ሁ ይቺ ሂ ሂ እና ሃ ይቺ ሄ ሄ ናት። ይቺ ህ ከዛ ይቺ ማናት? ሆ ሆ ናት። ሆ። እሺ ይቺ ማናት? ሀ ሀ ከዛ ይቺኛዋ ሁ ይቺ ሂ ሂ ይቺ ሃ ይቺ ሄ ይቺ ህ ይቺኛው ማናት? ሆ ነች። ሆ ሆ ናት። እሺ በመቀጠል ወደ እነዚህ ስንመጣ የመጀመሪያዋ ፊደል ማናት? መ ናት። ይቺ ማናት? መ ከዛ ይቺ ማናት? ሙ ይቺኛዋ ሚ ይቺ ማ ይቺ ሜ ይቺኛው ማናት? ም ይቺ ማናት? ሞ ሞ ናት። እሺ እንደገና ያው ይቺ ማናት ብለናል? መ ናት። መ ዘን ይቺ ማናት? ሙ ይቺ ማናት? ሚ እሺ ይቺ ማናት? ማ ይቺ ሜ ይቺ ም ይቺኛው ማናት? ሞ ሞ ናት። ሞ። እሺ እነዚህ ይቺ ማናት? ሰ ይቺ ሱ ይቺ ሲ ይቺ ሳ ይቺ ሴ ይቺ ስ ይቺ ማናት? ሶ ሶ ናት። ሶ። እሺ እዚህ በድጋሚ እንያቸው። ይችን ማናት አለን? ሰ ከዛ ይችኛው ማናት?
ሱ ይቺ ሲ ይቺ ሳ ይችኛዋ ሴ ይቺ ስ ይችኛዋ ማናት ሶ ሶ ሶ እሺ አሁንም ወደ ቀጣዮች ስንሄድ እነዚህ ናቸው። ያው ይቺ ማናት ረ ረ ይቺ ሩ ይቺ ሪ ይቺ ራ ይቺ ሬ ይቺ ር ከዛ ይቺ ማናት ሮ ሮ ሮ እስቲ እንደገን ይቺን ማናት ናት ረ ናት። ከዛ ይቺኛዋ ሩ ናት። ይቺን ማናት ናት ሪ ይቺ ማናት ናት ራ ይቺ ሬ ይቺ ር ይቺኛዋ ማናት ሮ ሮ ናት። ሮ እንላታለን ማለት ነው። እሺ ወደ ቀጣይ ፊደላት ስናልፍ እነዚህ ናቸው። እሺ የመጀመሪያዋ ፊደል ይቺ ማናት ሰ ናት። ሰ ከዛ ይቺ ሱ ሲ ሳ ሴ ስ ሶ ሶ ያው ይቺ ማናት ሰ ከዛ ይቺ ማናት ሱ ይቺ ማናት ሲ ይቺ ሳ ይቺ ሴ ይቺ ስ ይቺ ማናት ሶ ሶ እሺ ወደ ቀጣዩ ስናልፍ ኦኬ ይቺ ማናት የመጀመሪያዋ ይቺኛዋ ከ ናት። ከ ከዛ ይቺ ማን እንላለን ሹ ይቺ ሲ ይቺ ሻ ይቺ ሼ ይቺ ሺ ይቺኛዋ ማናት ሾ ሾ ሾ እስቲ እንደገን ይቺን ማናት ሸ ከዛ ይቺኛዋ ሹ ይቺ ሲ ይቺ ሻ ይቺ ሼ ናት። ሼ ይቺ ሺ ከዛ ይቺ ማናት ሾ ሾ ናት። እሺ መልካም በመቀጠል እነዚህ ናቸው። እነዚህ እሺ የመጀመሪያዋ ፊደል ማናት ይቺ ቀ ናት። ቀ ይቺ ቁ ይቺ ኢ ይቺ ቃ ይቺ ኤ ይቺ ኤ ይቺኛዋ ቆ ቆ ናት። እሺ መልካም እንደገን ይቺ ማናት ናት ቀ ከዛ ይቺኛዋ ቁ ይቺ ኢ ይቺ ቃ ይቺ ኤ ቄ ይቺ ቅ ከዛ ይቺ ማናት ቆ ናት። ቆ እሺ መልካም ወደ ቀጣይ ስንሄድ እነዚህ ናቸው። እሺ ይቺ ማናት የመጀመሪያዋ እሺ ይቺ ማናት ማናት በ ከዛ ይቺኛዋ ቡ ይቺ ማናት ቢ ይቺ ባ ከዛ ይቺ ቤ ይቺ ብ ከዛ ይቺ ማናት ቦ
ቦ ናት። ቦ እንደገን በ ይቺ ቡ ይቺ ቢ ይቺ ባ ባ ይቺ ቤ ይቺ ብ ይችኛው ማናት? ቦ ቦ እንላታለን ማለት ነው። ቦ ናት። እሺ በመቀጠል እነዚህ ናቸው። እሺ ይቺ ማናት? ተ ተ ከዛ ይቺ ማናት? ቱ ይቺ ቲ ይችኛዋ ታ ይቺ ኬ ይቺ ት ይቺ ማናት? ቶ ቶ እንደገን ተ ቱ ቲ ታ ታ ይቺ ቴ ይቺ ት ት ናት። ከዛች ማናት? ቶ ቶ ቶ እሺ በመቀጠል እነዚህ ናቸው። ያው ይቺ ማናት? ቸ ናት። ቸ ከዛ ይቺ ቹ ይቺ ቺ ይቺ ቻ ይቺ ቼ ይቺ ቺ ይችኛው ማናት? ቾ ቾ ቾ እንደገን ያው ቸ ቹ ቺ ቻ ቼ ቺ ቾ ቾ እሺ ወደ ቀጣይ ወደ ቃላት ምስረታ ስናልፍ ደግሞ እነዚህ ናቸው። እነዚህን አንብቡልን። እነዚህን የመጀመሪያዋ ፊደል ማናት? ይቺ ቤ ናት። ቤ ከዛ ይችኛዋ ማናት? ት አንድ ላይ ቤት 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 ብለን እናነባለን። ባየናቸው ፊደላት ብቻ ነው የምናነበው። በመቀጠል እነዚህ ናቸው። እሺ ይቺ ማናት? የመጀመሪያዋ ል ናት። ል ከዛ ይቺ ማናት? ብ ናት። ብ ይቺ ማናት? ስ አንድ ላይ ልብስ 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 ብለን እናነባታለን። እሺ እነዚህ ይቺ ማናት? ሳ ናት። ሳ ከዛ ይቺ ማናት? ር አንድ ላይ ሳር ሳር ሳር። እሺ ወደ እነዚህ ስናልፍ እስቲ እነዚህን አንብቡልኝ። እነዚህ የመጀመሪያዋ ፊደል ይቺ ማናት? ሴ ናት። ሴ የትኛው ማናት? ት አንድ ላይ ሴት ሴት ሴት። እሺ እነዚህ ይቺ ማናት? ለ ለ ይቺ ማ ለማ 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 ብለን እናነባለን። በቀጣይ እነዚህ ናቸው። እስቲ እነዚህን አንብቡልኝ። መጀመሪያ እንግዲህ ለማንበብ ምን እናደርገው? መጀመሪያ ፊደሎቹን እያንዳንዳቸውን መለየት፣ ከዛ ደግሞ አንድ ላይ አያይዞ መጥራት ነው። እሺ ያው መጀመሪያ ይቺ ማናት? በ ከዛ ይችኛዋ ቀ ከዛ ይቺ ማናት? ለ በቀለ በቀለ በቀለ። እሺ በመቀጠል እነዚህ ናቸው። እነዚህ ሰው እነዚህን አንብቡልን። ይቺ ማናት? መ ከዛ ይቺ ሰ ከዛ ይችኛዋ ማናት? ለ ለ
አንድ ላይ ስናነባቸው ምን ይሆናሉ? መሰለ መሰለ ብለን እናነባለን። መሰለ። እሺ እነዚህስ? ያው እነዚህን ሲያንብቡልኝ ይቺ ማናት? ቦ ናት። ከዛ ይችኛው ማናት? ር ናት። ይቺ ማናት? ሳ። ቦርሳ 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 ብለን እናነባለን። ቦርሳ። እሺ እነዚህስ? እንግዲህ የመጀመሪያ ፊደል መለየት መጀመሪያ ይቺ ማናት? ሹ ናት። ሹ ከዛ ይችኛዋ ራ ከዛ ይቺ ማናት? ብ አንድ ላይ ሹራብ ሹራብ ብለን እናነባዋለን ማለት ነው። ሹራብ። መጀመሪያ ፊደሎችን መለየት ከዛ አንድ ላይ አያይዞ መጥራት ነው። እነዚህ አሁን የምናያቸው ሙሉ ፊደላቶች ቅድም ፊደላት ስንቆጥር አይተናቸዋል። ወደ ቀጣዩ ስናልፍ እነዚህ ናቸው። እሺ የመጀመሪያዋ ፊደል ይቺ ማናት? ይቺ ለ ናት። ለ ከዛ ይቺ ማናት? ቀ ናት። ቀ እሺ ይቺ ማናት? መ ለቀመ 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 ብለን እናነባለን። ለቀመ። በመቀጠል እነዚህ ናቸው። እስቲ እነዚህን አንብቡልኝ። የመጀመሪያዋ ፊደል ይቺ ማናት? ሆ ናት። ሆ ከዛ ይችኛዋ ማናት? ሄ ሆ ሄ ሆሄ ሆሄ ብለን እናነባለን። ዘን እነዚህ ናቸው። ያው እነዚህ የመጀመሪያዋ ፊደል ይቺ ማናት? ሎ ናት። ሎ ይቺ ሚ ሎ ሚ ሎሚ ሎሚ። እሺ እነዚህ ይቺ ማናት? ቢ ናት። ቢ ከዛ ይችኛው ማናት? ሮ አንድ ላይ ቢሮ ቢሮ ብለናል። ቢሮ። እሺ መልካም። ወደ ቀጣዩ ስናልፍ እነዚህ ናቸው። እሺ እነዚህ እናንብባቸው። ያው መጀመሪያ ላይ የምናደርገው ፊደሎቹን መለየት። ስለዚህ ይቺ ማናት? ቀ ከዛ ይችኛው ማናት? ሚ ይቺ ማናት? ስ ቀሚስ 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 ብለን እናነባለን። እሺ እነዚህ እሺ እነዚህ ታንብቡልኝ። የመጀመሪያዎቹ ማናት? ሀ ናት። ከዛ ይቺ ማናት? መ ናት። ይቺ ማናት? ር ሐመር ሐመር ብለን እናነባለን። ሐመር ሐመር። እሺ እነዚህ እስቲ አንብቡልኝ። እነዚህ የመጀመሪያዋ ፊደል ማናት? የመጀመሪያው ይቺ ማናት? ሁ ናት። ይቺ ለ ይቺ ማናት? ት ሁለት ሁለት ሁለት። እሺ በመቀጠል እነዚህ ናቸው። እሺ ይቺ ማናት? የመጀመሪያው ፊደል ኦ ናት። ኦ ከዛ ይችኛዋ ማናት? ብ ኦ ብ ኦ ኦ እናነባለን። ኦ እሺ እነዚህ ይቺ ማናት? ኪ ናት። ኪ ከዛ ይቺ ማናት? ሳ ናት። እኛ ሳ ከዛ ይችኛዋ ብ ናት። አንድ ላይ ሂ ሳ ብ ሂሳብ ብላችሁ ታነባላችሁ ማለት ነው። ሂሳብ ብላችሁ ታነቧቸዋላችሁ። በዚህ አይነት መንገድ ከተለማመዳችሁ ቃላትን እንደዚህ እያነበባችሁ መጀመሪያ ስታነቡ ቃላቶችን የፊደላቶችን እየለያያችሁ እያንዳንዳቸው
ከዛ ደግሞ አንድ ላይ እያገጣጠማችሁ ማንበብ ከተለማመዳችሁ ምንም ያስቸግራችሁ ነገር አይኖርም። በዋናነት ግን የሚጠበቅባችሁ ምንድነው? እናንተ እነዚህን ፊደላትን መያዝ ግዴታ ነው። ፊደላትን ካላወቃችሁ ማንበብ አትችሉም። ሰው የመጀመሪያው ስራችሁ የሚሆነው ፊደላቶቹን ማወቅ፣ እያንዳንዳቸው መለየት። ከለያችሁ በኋላ ደግሞ እንደዚሁ ቃላት እየመሰረትኩ እንዳሳየዋችሁ በእነሱ እየተለማመዳችሁ በትንሾቹ በረጅም ሳታነቡ ባጭሩ ከተለማመዳችሁ ብቁ መሆን ትችላላችሁ። ለዛሬ የነበረን ትምህርታችን ይህንን ይመስላል። በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ አናግሩ፣ በኦንላይን እናስተምራችኋለን። እንዲሁም ህጻናት ልጆቻችሁን ማስተማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በተመሳሳይ አናግሩ። ህጻናት ልጆቻችሁን በአጭር ጊዜ ብቁ አንባቢና ጸሐፊ እንዲሆኑ አድርገን እናስተምራችኋለን። ለዛሬ የነበረን ትምህርታችን ይህንን ይመስላል። መልካም ጊዜ ተመኘውላችሁ። ደህና ሁኑ።